እስቲ ያስቡት የነክ ጫማዎችን ብቻ የሚወድና የኤንቢኤ ቅርጫት ኳስ ጨዋታዎችን አብዝቶ ማየት የሚያዘወትር የ20 ዓመት ወጣት በድንገት ማንኛውንም ሰው በጥይት የመረሸን ፍጹም ስልጣን ሲሰጠው። ይህ በፊልም ላይ ያለ ታሪክ ሳይሆን በዓለም ላይ የእጅግ አደገኛውና ሚስጥራዊ መሪ ኪም ጆንግ ኡን እውነተኛ ታሪክ ነው። የገዛ ህዝቡን በጨለማ ውስጥ ጥሎ እሱ ግን በውጭ ሀገራት በቅንጦት እንዴት እንዳደገ የሚያሳይ እውነተኛ ህይወቱን ዛሬ በጥልቀት እንዳስሳለን። ታዲያ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ዛሬ በዓለም ላይ እጅግ ከተገለለችውና በዲክታተር ከምትመራው ሰሜን ኮሪያ በስተጀርባ ያለውን በህዝቡም ሆነ በመላው ዓለም ላይ ዘወትር ጭንቀትን የሚለቀውን የአንድን መሪ ሚስጥራዊ ህይወት በዝርዝር እናስቃኛቸዋለን። ይህ መሪ ኪም ጆንግ ኡን ይባላል። ኪም ጆንግ ኡን እንደ አውሮፓውያን አቆጣጠር ከ2011 ጀምሮ የሰሜን ኮሪያ መሪ ሆኖ ስልጣን ላይ የወጣ ሲሆን በሀገሪቱ ህዝብ ላይ እጅግ በጣም ብዙ እገዳዎችን የሚጥለውን መንግስት በመምራት ይታወቃል። ኪም ጆንግ ኡን የተወለደው በአውሮፓውያን አቆጣጠር በ1980ዎቹ ውስጥ እንደሆነ ቢታወቅም ትክክለኛ የልደት ዓመቱ ግን እስከዛሬ ድረስ በከፍተኛ ሚስጥር የተያዘ እንቆቅልሽ ነው። ይህ ነገር የሚገርመው በሀገሪቱ የእሱ አባት ኪም ጆንግ ኢል እና የእሱ አያት ልደት እንደ ትልቅ ብሔራዊ በዓል ተደርጎ በደመቀ ሁኔታ ሲከበር የራሱ የኪም ጆንግ ኡን የልደት ቀን ግን ተደብቆ መቆየቱ ብዙዎችን ያስገርማል። ኪም የተወለደው በሰሜን ኮሪያ ምድር ሲሆን ከተወለደ በኋላ በዋና ከተማዋ ፒዮንግያንግ ከእናቱና ከአባቱ ጋር ለጥቂት ዓመታት ኖሯል። ነገር ግን በሀገሪቱ ውስጥ ያሉ ተራ ሰዎች ያለ ፍቃድ ከሀገር መውጣት ቀርቶ ያለ ፍቃድ በሰሜን ኮሪያ መንቀሳቀስ በማይችሉበት አገዛዝ የኪም ቤተሰቦች ግን ከህግ በላይ ነበሩ። የተራውን ህዝብ መብት አፍኖ የያዘው ይህ የኪም ቤተሰብ በድብቅ ከሀገር እየዞሩ በውጭ ሀገራት የቅንጦት ህይወት ይኖሩ ነበር። ለዚህም ነው ኪም ጆንግ ኡን በዋና ከተማዋ ጥቂት ጊዜ እንደኖረ በነፃነት እንዲያደግ ማንነቱ ተደብቆ በስዊዘርላንድ እንዲያደግ የተደረገው። የሚገርመው ነገር አብሮት በስዊዘርላንድ የተማሩ ሰዎች እንደገለጹት ኪም ጆንግ ኡን የቅርጫት ኳስ ስፖርት አፍቃሪ ሲሆን የዴኒስ ሮድማን አድናቂ ነው። ኪም ጆንግ ኡን የስልጣን ላይ ከወጣ በኋላ በ2013 ተጫዋቹን ወደ ሰሜን ኮሪያ በመጥራት ግብዣ አድርጎለታል። ኪም ጆንግ ኡን ስዊዘርላንድ በነበረበት ወቅት የሰሜን ኮሪያው መንግስት በ$4 ሚሊዮን ለቤተሰቡ በገዛው እጅግ ውድ አፓርትመንት ውስጥ ይኖር ነበር። የተማረውም ኢንተርናሽናል ስኩል ኦፍ በርን በተባለ እጅግ ዘመናዊ የግል ትምህርት ቤት ሲሆን የዚህ የእንግሊዝኛ ቋንቋ ትምህርት ቤት ክፍያ በአመት $20,000 ነበር። አብሮት የተማሩ የክፍል ልጆች እንደመሰከሩት ኪም የቅርጫት ኳስ ስፖርት እጅግ በጣም ይወድ ነበር። በወቅቱ የአዲዳስ ቱታዎችንና የናይክ ጫማዎችን አዘውትሮ ይለብስ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ2001 ዓመት ላይ አባቱ ኪም ጆንግ ኢል በአስቸኳይ ወደ ሀገሩ እንዲመለስ ስላዘዙት የቅንጦት ህይወቱን አቋርጦ ወደ ሰሜን ኮሪያ ተመለሰ። ወደ ሀገሩ እንደተመለሰም ኪም ኢል ሳንግ በተባለው ዝነኛ የሚሊተሪ ዩኒቨርሲቲ ከታላቅ ወንድሙ ጋር በመሆን ወታደራዊ ትምህርቱን መከታተል ጀመረ። የሚገርመው ነገር አባታቸው መጀመሪያ ላይ ከሶስቱ ልጆቹ መካከል የእሱን ቦታ ማን እንደሚተካ በግልጽ የተናገረው ነገር አልነበረም። ይሁን እንጂ ቤተሰቡና በቅርብ የነበሩ ሰዎች መሪነቱን የሚረከበው ኪም ጆንግ ኡን እንደሆነ ገና ከጅምሩ ይገምቱ ነበር። አባታቸው ኪም ጆንግ ኢል ከሶስቱ ልጆቹ መካከል ኪም ጆንግ ኡንን የመረጠበት የራሱ የሆነ ትልቅ ምክንያት ነበረው። ሁለተኛ ልጁን ሴትና ደካማ ነው ብሎ ያምን ነበር። የመጀመሪያ ልጁን ኪም ጆንግ ናምን ደግሞ የሰሜን ኮሪያ ቤተሰቡና ገሰስ በጣም ጨቋኝ አድርጎ ይመለከተው ስለነበረ ከአባቱ ጋር አይስማማም ነበር። በዚህም ምክንያት አባትየው ሀገሪቱን ለመምራት የሚበቃው ጨካኙና ቆራጡ ኪም ጆንግ ኡን ብቻ እንደሆነ ወሰነ። ከዚያም በኋላ ኪም ጆንግ ኡን በከፍተኛ ፍጥነት ስልጣንን እያገኘና ወደ ከፍታ እየወጣ መጣ። ከዚያም ገና በወጣትነቱ የ4 ኮከብ ጄኔራል መሆን የቻለ ሲሆን በመቀጠልም በሀገሪቱ ትልቅ ተጽዕኖ ያለው የወዛደሮች ፓርቲ ማዕከላዊ ወታደራዊ ኮሚቴ ምክትል ሊቀመንበር እንዲሁም ውሳኔዎችን የሚያስተላልፈው የማዕከላዊ ኮሚቴ አባል ለመሆን በቃ። እንደ አውሮፓውያን አቆጣጠር በ2011 ዓመት መጨረሻ ላይ አባቱ ሲሞት ኪም ጆንግ ኡን የሰሜን ኮሪያን መንበር በመረከብ የሀገሪቱ የሶስተኛ ትውልድ መሪ ሆነ። ስልጣን ከያዘ ከጥቂት ወራት በኋላም እንደ አውሮፓውያን አቆጣጠር በ2012 ዓመት ሪሶል ጁ የተባለች ውብ ሴት አገባ። ይህች ሴትም ቀደም ሲል በሀገሪቱ የታወቀች ዘፋኝ ነበረች። በአሁኑ ሰዓት ጥንዶቹ 3 ልጆች እንዳላቸው በሰፊው ይታመናል። ነገር ግን እንደ አባታቸው ሁሉ የልጆቹ ጾታና እድሜ ከሰሜን ኮሪያ ህዝብ በሚስጥር ተደብቆ ይገኛል። ኪም ጆንግ ኡን ገና በወጣትነቱ ስልጣን ላይ እንደወጣ ብዙዎች እሱን እንደ ማሪዮኔት በመጠቀም ሀገሪቱን ከጀርባ ሆነው የሚመሩት አክስቱ ኪም ዮንግ እና ባለቤቱ አጎቱ ጃንግ ሶቴክ እንደሆኑ ያምኑ ነበር። ሁለቱም የኪም ቤተሰብ ዋና አማካሪዎች ነበሩ። ነገር ግን ኪም ማንም በስልጣኑ ላይ እንዲቀልድ የማይፈልግ ጨካኝ መሪ መሆኑን ለማሳየት ጊዜ አልወሰደበትም። እንደ አውሮፓውያን አቆጣጠር በ2013 ዓመት አጎቱ ጃንግ ሶቴክ በከፍተኛ ክህደት ተከሶ እንዲገደል ትዕዛዝ አስተላለፈ። የአጎቱን የቅርብ ሰዎች በሙሉ ጭምር በአሰቃቂ ሁኔታ አስገደላቸው። ከዚያም አልፎ ኪም በዓለም መድረክ ላይ አቅሙን ማሳየት ጀመረ። እንደ አውሮፓውያን አቆጣጠር ከ2011 እስከ 2017 ባለው አጭር ጊዜ ውስጥ ብቻ ከ89 በላይ የኒውክሌር እና የሚሳኤል ሙከራዎችን አድርጓል። ይህ ቁጥር እጅግ አስደንጋጭ ሲሆን ምክንያቱ ደግሞ አባቱ ኪም ጆንግ ኢል በሙሉ የስልጣን ዘመናቸው 16 ጊዜ ብቻ፣ አያቱ ኪም ኢል ሳንግ ደግሞ 15 ጊዜ ብቻ የሞከሩትን እሱ በጥቂት ዓመታት ውስጥ በብዙ እጥፍ አሳድጎታል። እንደ አውሮፓውያን አቆጣጠር በ2017 ዓመት ግን
በሰሜን ኮሪያ ላይ የነበረው የዓለም ትችትና ቅራኔ በከፍተኛ ሁኔታ ጨመረ። ለዚህም ምክንያት የሆነው ኪም ጆንግ ኡን በአባት ብቻ የሚገናኘው ታላቅ ወንድሙ ኪም ጆንግ ናም በማሌዥያ ኳላላምፑር አየር ማረፊያ ላይ ድንገት የኬሚካል ጥቃት ደርሶበት ወደ ሆስፒታል እየተወሰደ ባለበት ህይወቱ በማለፉ ነው። ይህንን ታላቅ ወንድሙን አየር ማረፊያ ላይ እንዲገደል ያዘዘው ራሱ ኪም ጆንግ ኡን እንደሆነ የደቡብ ኮሪያና የአሜሪካ የደህንነት አመራሮች ዛሬም ድረስ በጽኑ ያምናሉ። እንደ አውሮፓውያን አቆጣጠር በ2017 ዓመት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰሜን ኮሪያን ኒውክሌር መሳሪያዎቿን ሙሉ በሙሉ እንድታጠፋ ትዕዛዝ መሰል ጥሪ ያቀረቡ። ይህንን ተከትሎ በሁለቱ መሪዎች መካከል ታይቶ የማይታወቅ የቃላት ጦርነትና እርስ በርስ የመሰዳደብ ድራማ በዓለም መድረክ ላይ መታየት ጀመረ። ነገር ግን እንደ አውሮፓውያን አቆጣጠር በ2018 ዓመት ላይ ነገሮች ባልተጠበቀ ሁኔታ ተቀየሩ። ኪም ጆንግ ኡን ስልጣን ላይ ከወጣ በኋላ ለመጀመሪያ ጊዜ ከሀገሩ ወጥቶ ወደ ቻይና ቤጂንግ የሚስጥር ጉዞ አደረገ። ይህ ጉዞ ለብዙዎች አስገራሚ ነበረ። ከዚያም ከጥቂት ወራት በኋላ የደቡብ ኮሪያ መሪ ሙን ጄኢንን በአካል አገኘ። የሁለቱ ተቀናቃኝ ሀገራት መሪዎች የተገናኙት ከ65 ዓመታት መለያየት በኋላ ለመጀመሪያ ጊዜ መሆኑም ታሪካዊ ክስተት ሆኖ ነበረ። በመቀጠልም ከቀድሞ ጠላቱ ከዶናልድ ትራምፕ ጋር በሲንጋፖር ተገናኝተው ታላቅ ስብሰባ አደረጉ። እንደ አውሮፓውያን አቆጣጠር በ2020 ዓመት ግን በኪም ጆንግ ኡን ዙሪያ ሌላ አስደንጋጭ ነገር ተሰማ። መሪው የልብ ቀዶ ጥገና ተደርጎለት እንደነበር በሰፊው ተወራ። በተለይም በአገሪቱ ላይ ካሉ በዓላት ሁሉ እጅግ ትልቁ በሆነውና በከፍተኛ ደረጃ የሚከበረው የአያቱ ልደት ብሔራዊ በዓል ላይ ሳይገኝ ሲቀር የሰሜን ኮሪያው መሪ የት ገባ? በሕይወት አለ ወይስ ሞቷል? የሚሉ ጥያቄ መላው ዓለምን አናወጠ። ይህ ወሬ እንዲህ በኃይል እንዲናፈስ ያደረገው ሌላ ታሪካዊ ምክንያት ነበረው። ከዚህ ቀደም በ2008 ዓመት ላይ አባቱ ኪም ጆንግ ኢል በተመሳሳይ ሁኔታ በጣም አስፈላጊ ብሔራዊ በዓል ላይ ሳይገኝ ቀርቶ ነበር። በኋላ ላይ ግን በዓሉ ላይ ያልተገኘው ስትሮክ መቶት እንደነበር ታወቀ። ይህንን ያለፈ ታሪክ የሚያውቁ የውጭ መገናኛ ብዙኃን ኪም ጆንግ ኡንም በአያቱ በዓል ላይ ሲጠፋ የጤና ችግር ነው ብለው መላምታቸውን አስቀመጡ። ኪም ጆንግ ኡን በጤና እክል ምክንያት ከአይን ሲሰወር የ2020 ክስተት የመጀመሪያ አልነበረም። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2014 ዓመት ላይ በተመሳሳይ ሁኔታ ታሞ ለሳምንታት ከህዝብ እይታ ጠፍቶ እንደነበር ይታወቃል። በወቅቱ ረጅም ጊዜ ጠፍቶ ወደ መድረክ ሲመለስ በእግሩ ላይ ከባድ ችግር ደርሶበት ስለነበር ከዘራ ይዞ በፎቶዎች ላይ ታይቶ ነበረ። በመቀጠልም በዓለም ላይ የኮሮና ቫይረስ ወረርሽኝ በከፍተኛ ሁኔታ በተሰራጨበት ወቅት የኪም አገዛዝ አስገራሚ መግለጫ ሰጠ። መላው ዓለም በበሽታው ሲታመስ፣ ኪም ጆንግ ኡን ግን በጥብቅ መከላከያ ምክንያት በሰሜን ኮሪያ ውስጥ በበሽታ የተያዘ አንድም ሰው አለመኖሩ በይፋ ተናገረ። ይህ መግለጫ የዓለምን የጤና ባለሙያዎች በእጅጉ ያስገረመና የታዘቡት ውሸት ነበረ። የኪም ጆንግ ኡን የጤና ሁኔታ ዘውትር የዓለምን ትኩረት የሚስበው ሌላ ትልቅ ስጋት ስላለ ነው። እሱ በሚስጥር ቢታመም ወይም በድንገት ቢሞት የእሱን ቦታ የሚተካ ግልጽ መሪ የለም። ኪም ዮ ጆንግ የምትባል እጅግ ኃይለኛና ተጽዕኖ ፈጣሪነት ብትኖረውም በሰሜን ኮሪያ ባህልና ታሪክ ሴት መሪ ሆኖ ስለማያውቅ የጤና ችግር እንኳን ቢኖርበት እሱን በቀጥታ መተካት አትችልም ተብሎ ይታመናል። በሌላ በኩል ደግሞ የራሱ ልጆች ገና በጣም ሕፃናት በመሆናቸው ስልጣን ለመረከብ ስለማይበቁ ነው። በአጠቃላይ ኪም ጆንግ ኡን በሚመራት በዚች ምድር ላይ ተራው ህዝብ ከድንበር ማምለጥ ወይም ለመውጣት ከሞከረ ወዲያውኑ ይታሰራል፣ አሊያም በጥይት ተመቶ ይገደላል። በአጠቃላይ ኪም ጆንግ ኡን ህዝቡን በብረት አጥር ዘግቶ ድንበር የደፈረን በጥይት እየቀጣ እሱ ግን በውጭ ሀገራት የቅንጦት ህይወትን የኖረ መሪ ነው። ዓለምን በኒውክሌር እያስፈራራ እሱ ግን የህይወቱ ሚስጥራዊነት ጠብቆ ዛሬም ድረስ በስልጣን ማማ ላይ ይገኛል። ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። ቪዲዮውን ደግሞ ከወደዳችሁት ላይክ ማድረግ እንዳትረሱ።